አንተ ቤት እኔ አንተ ፊት የምቆም ሰው አይደለሁ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁና የተከበራችሁ ውድ ቤተሰቦች በአገር ውስጥም ከአገር ውጭም ያላችሁ የእግዚአብሔር ቤተሰቦች በወደደንና እስከ ሞት ድረስ ባፈቀረን በአንድያ ልጁ በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እያልኳችሁ በዛሬው መርሃ ግብራችን ሰኔ 12 ስለሚከበረው የገናናው መልአክ የሊቀ መላእክት ቅዱስ ሚካኤል ዓመታዊ ክብረ በዓል እንዲሁም ደግሞ ስለ ቅዱሳን መላእክት አገልግሎት መጽሐፍ ቅዱስ ምን ይላል፣ የቤተ ክርስቲያናችን አስተምሮ ምን ይመስላል የሚለውን ለማየት እንሞክራለን። እግዚአብሔር አምላክ በመካከላችን ተገኝቶ እንዲያስተምረን፣ እንዲመክረን፣ በነገር ሁሉ እንዲረዳን መልካምና ቅዱስ ፈቃዱ ይሆንልን። ለዛሬው የትምህርታችን መነሻ ኃይለ ቃል የምናደርገው የሐዋርያት ሥራ ምዕራፍ 12 ከቁጥር 11 ላይ የሚገኘውን መጽሐፍ ቅዱሳዊ ቃል ይሆናል። ቃሉም እንዲህ ይላል። ጴጥሮስም ወደ ልቡ ተመልሶ ጌታ መልአኩን ልኮ ከሄሮድስ እጅና የአይሁድ ሕዝብ ይጠብቁት ከነበረው ሁሉ እንዳዳነኝ አሁን በእውነት አወቅኩ አለ። እንግዲህ ቅዱስ ጴጥሮስ የእግዚአብሔርን መንግሥት በመስበኩ ስለ ክርስቶስ አምላክነት፣ ስለ ክርስቶስ አዳኝነት፣ ስለ ክርስቶስ የቤዛነት ሥራ በመመስከሩ በአይሁድ ዘንድ ይጠላ ነበረ። በዚህም ምክንያት አይሁድ ቅዱስ ጴጥሮስንና ሐዋርያትን ደቀ መዛሙርቱን ሊያስሯቸው፣ ሊያሰቃዩቸው ይፈልጉ ነበር። በአንድ ወቅት ቅዱስ ጴጥሮስ ስለ ክርስቶስ አምላክነት ሲሰብክ፣ ስለ ክርስቶስ አዳኝነት ሲመሰክር አግኝተው ያዙትና ወደ ወህኒ አስገቡት። በወህኒ ቤትም በሰንሰለት ታስሮ በሎሌዎችና በጭፍሮች ይጠበቅ ነበረ። ታዲያ ቅዱስ ጴጥሮስ በወህኒ ቤት ሳለ እግዚአብሔርን ከማመስገን ወደ አምላኩ ከመጸለይ ወደ ኋላ አላለም። ጌታ እግዚአብሔር ወዳጆቹን የማይተው አምላክ ነው። ወዳጆቹን የማይረሳ አምላክ ነውና ቅዱስ ጴጥሮስን ከገባበት ወህኒ ቤት ከታሰረበት ሰንሰለት ያድነው ዘንድ መልአኩን ወደ ቅዱስ ጴጥሮስ ላከ። መልአኩም ወደ ጴጥሮስ መጥቶ ከታሰረበት ሰንሰለት ፈቶ ከወህኒ ቤት አስመለጠው፣ ከእስራት አዳነው። ስለዚህ ቅዱስ ጴጥሮስ ጌታ እግዚአብሔር ያደረገለትን ነገር ሲመሰክር በቁጥር 11 ላይ ጌታ መልአኩን ልኮ ከሄሮድስ እጅና የአይሁድ ሕዝብ ይጠብቁት ከነበረ ሁሉ እንዳዳነኝ አሁን በእውነት አወቅኩ አለ። ስለዚህ ቅዱስ ጴጥሮስን ያዳነው ማን ነው ከተባለ የእግዚአብሔር መልአክ ነው። ስለዚህ ቅዱሳን መላእክት ያድናሉ ማለት ነው። ይህንን መጽሐፍ ቅዱሳዊ ቃል መነሻ በማድረግ ቅድስት ቤተ ክርስቲያናችን የእግዚአብሔር ወዳጆች፣ የእግዚአብሔር አገልጋዮች የሆኑት ቅዱሳን መላእክት ከመከራ ሥጋ ከመከራ ነፍስ ያድናሉ ብላ ታስተምራለች፣ ታምናለች። ለዚህ ነው ቅዱስ ዳዊት በመዝሙረ ዳዊት ላይ መዝሙር 33 የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል በማለት የተናገረው። ምክንያቱም የእግዚአብሔር መልአክ እግዚአብሔርን በሚወዱ እግዚአብሔርን በሚያከብሩ ሐሳቡን ትእዛዙን በሚያከብሩና በሚፈጽሙ ሰዎች ዙሪያ የእግዚአብሔር መልአክ ይሰፍራል፣ ከመከራ ሥጋ ከመከራ ነፍስም ያድናቸዋል በማለት የተናገረው። ስለዚህ ቅዱሳን መላእክት ያድናሉ ማለት ነው። በነገው ዕለት የሚከበረው የገናናው መልአክ የቅዱስ ሚካኤል ዓመታዊ ክብረ በዓልም ለምንድን ነው ከተባለ ታሪኩን የምናገኘው በቤተ ክርስቲያናችን አስተምህሮ መሰረት በድርሳነ ሚካኤል ላይ በሰፊው ተገልጾ እናገኛለን። እንግዲህ ሰኔ 12 የሚከበረው አንደኛ ቅዱስ ሚካኤል ቅድስት አፎሚያን
ከሰይጣን የታደገበት ያዳነበት ቀን ስለሆነ ነው። ሁለተኛ ባሕራንን የሞቱን ደብዳቤ አጥፍቶ በሰርግ ተክቶ ተአምር ያደረገበት ተአምር የሰራበት ዕለት ስለሆነ ነው። ይህንን የምናገኘው በድርሳነ ሚካኤል ላይ ሲሆን የሰኔ ድርሳነ ሚካኤል ሲነበብ ይህንን የቅዱስ ሚካኤል ተአምር እናገኛለን ማለት ነው። እንግዲህ ቅድስት አፎምያ አስተራኒቆስ የተባለ ደግ ባል ነበራት። ይህ ሰው ሊሞት ሲል የቅዱስ ሚካኤልን ስዕል አዘጋጅቶ በየወሩ በቅዱስ ሚካኤል ቀን ለድሆች ለጦም አዳሪዎች ምጽዋት እንድትሰጥ ይነግራታል። ቅድስት አፎምያም የተነገራትን በመቀበል በጎ ስራ አጥብቃ መስራት ትጀምራለች። በዚህ ጊዜ የበጎ ነገር ጠላት የሆነው ሰይጣን የምታደርገውን የቸርነት ስራ ተመልክቶ ወደ ቅድስት አፎምያ መጣ። አዛኝ በመምሰልም ለምን ገንዘብሽን ታባክኛለሽ? ይልቁንስ ገንዘብሽ ከማለቁ በፊት ባል አግብተሽ አትኖሪም? ባልሽ እንደሆነ ጸድቋል፣ ምጽዋት አያስፈልገውም አላት። ሰይጣን ይህንን የተናገረው አፎምያን ለማስደሰት አይደለም። ባልሽ አስተራኒቆስ ጸድቋል ብሎ የተናገረው ምጽዋት አያስፈልግም ብሎ የተናገረው ለምንድን ነው ከተባለ ቀድሞ አዳምና ሔዋንን እውነት ያልሆነ ነገር እውነት የሚመስል ነገር በመናገር እንዳሳታቸው ሁሉ አሁንም ቅድስት አፎምያን ፈቃደ እግዚአብሔርን እንዳትፈጽም የጽድቅ ስራ እንዳትሰራ እና ገነት መንግስተ ሰማያትን እንዳታገኝ ለማድረግ ለማሳት ነው ይህንን የሚያደርገው። እንግዲህ ቅድስት አፎምያም ሌላ ባል ላላገባ ከፈጣሪ ጋራ ቃል ኪዳን ገብቻለሁ አለችው። ሰይጣንም የሚያስትበት መንገድ ብዙ ነውና የጥፋትና የተንኮል መንገዱን ያመቻች ጀመረ። መነኩሴ በመምሰልም ወደ እሷ መጥቶ ሊመክራት ሞከረ። እሷ ግን እሺ አላለች። ሰይጣንም በዚህ አላበቃም። አፎምያን ያሳምንልኛል ያለውን ሐሳብ እያመጣ ይነግራት ጀመረ። በመጨረሻም ሰይጣን የውሸት አባት ነውና ቅዱስ ሚካኤል ነኝ ብሎ መጣ። እንግዲህ ቅዱስ ጳውሎስም በሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 14 ላይ እንደሚነግረን ሰይጣን ራሱን የብርሃን መልአክ እንዲመስል ይለውጣል ይላል። ስለዚህ ሰይጣን ቅዱስ ሚካኤልን ነኝ ብሎ ቅዱስ ሚካኤልን መስሎ መጣ። አፎምያ ግን ቅዱስ ሚካኤል ነኝ ብሎ ቢመጣም የሚያደርገው ነገር የመላክን ማንነት የመላክን ባህሪ የሚያሳይ ስላልሆነ መልአክ ነው ብላ ለመቀበል አልቻለችም። ስለዚህ ለማረጋገጥ ምን አደረገች? የቅዱስ ሚካኤልን ስዕል ይዛ መጣችና በፊቱ አስቀመጠች። ያን ጊዜ ሰይጣን ፈራ፣ ደነገጠ። ስለዚህ በአፎምያ መንፈሳዊ ቁራጥነት የተበሳጨው ሰይጣን ቅድስት አፎምያን አንቆ ሊገላት ሲል ቅዱስ ሚካኤል ብርሃናዊ ክንፉን እያማታ በቅጽበት ደረሰላት፣ ከሰይጣንም እጅ አዳናት። ቅዱስ ሚካኤልም ቅድስት አፎምያን ከሰይጣን እጅ ካዳናት በኋላ ብፅዕት አፎምያ ሆይ ሄደሽ የቤትሽን ሥራ አዘጋጂ፣ ዛሬ ከዚህ ዓለም በሞት ትለያለሽ። እነሆ እግዚአብሔር ዓይን ያላየውን ጆሮ ያልሰማውን በሰው ልቡና ያልታሰበውን አዘጋጅቶልሻል ብሎ የምስራቹን ነግሯት ከሷ ተሰወረ። ቅድስት አፎምያም የቅዱስ ሚካኤልን የበዓሉን ዝግጅት ከፈጸመች በኋላ ወደ ኤጲስቆጶሱና ወደ ካህናቱ መልእክት ላከች። እነሱም መጡ። ለነሱም ቀሪ ገንዘቧን ለድሆች ለጦም አዳሪዎች ይሰጧቸው ዘንድ አስረከበቻቸው። ከዚህ በኋላ ተነስታ ጸለየች። የከበረ መልአክ የቅዱስ ሚካኤልንም ስዕል አንስታ አቅፋ ሳመችው። ያን ጊዜም ቅድስት ነፍሷ ከስጋዋ ተለየች። ቅዱስ ሚካኤልም የከበረች ነፍሷን በብርሃናዊ ክንፉ አቅፎ ደግፎ የፈጣሪዋን መንግስት እንድትወርስ አድርጓታል። እንግዲህ በነገው ዕለት አንዱ የምናከብርበት ምክንያት ቅዱስ ሚካኤል ቅድስት አፎምያን ከሰይጣን ያዳነበት የታደገበት ዕለት ስለሆነ ነው።
እንግዲህ ቅድስት አፎሚያን የታደገ መልአክ እኔና እናንተንም እንዲታደገን መልካም ፈቃዱ ይሁንልን። ከመከራ እንዲታደገን፣ ከጭንቀት እንዲታደገን፣ ከጦርነት እንዲታደገን መልካምና ቅዱስ ፈቃዱ ይሁንልን። ሁለተኛው ሰኔ 12 የቅዱስ ሚካኤል በዓል የሚከበረው ለምንድን ነው ከተባለ በሰኔ ድርሳነ ሚካኤል ላይ እንደተጻፈው እንደምናገኘው የባሕራንን የሞት ደብዳቤ የለወጠበት ዕለት ስለሆነ ነው። እንግዲህ ታሪኩን ባጭሩ ለማየት ያህል የሰኔ 12 የቅዱስ ሚካኤል ድርሳን በምናነብ ጊዜ ታሪኩን እናገኘዋለን። እግዚአብሔርን እጅግ አድርጎ የሚፈራ ወር በገባ በየ12ቱ ቀን የቅዱስ ሚካኤልን ዝክሩን የሚዘክር ይልቁንም በኅዳርና በሰኔ 12 ቀን በታላቅ ክብር የሚያከብር አንድ ሰው ነበረ። እግዚአብሔርን የሚፈራ ሰው ነበረ። ይህ ሰው ርኅራኄ የሌለው ጨካኝ የሆነ ጎረቤት ነበረ። ይህ ጎረቤት ባለጸጋ ነበረ። ታዲያ የቅዱስ ሚካኤልን በዓል በሚያከብርበት ጊዜ ይህ ባለጸጋ በዚህ የእግዚአብሔር ወዳጅ የቅዱስ ሚካኤል ወዳጅ ላይ ይሳለቅበት ነበር። ይህ እግዚአብሔርን የሚፈራ ሰውም በዚህ አይነት በጎ ስራ ብዙ ጊዜ ከኖረ በኋላ ከዚህ ዓለም ድካም ያርፍ ዘንድ የሞቱ ጊዜ ቀረበ። ሚስቱንም ጠርቶ በጎ ስራ ከመስራት ለድሃ ከመመጽወት ቸል አትበይ፣ የቅዱስ ሚካኤልንም በዓል በየወሩ በማክበር ቀጥይ፣ ይልቁንም በኅዳር 12 እና በሰኔ 12 ቀን ከፍ ባለ ስነ ስርዓት እንድታከብሪ አደራ እልሻለሁ አላት። በሚሞትበትም ጊዜ ሚስቱ ጸንሳ ነበረ። ይህም ሰው በሰላም አረፈና ፍጹም መንግስተ ሰማያትን ወረሰ። ከዚህ በኋላ ሚስቱ የመውለጃዋ ጊዜ ተቃርቦ ነበርና ምጥ ይዟት በታላቅ ጭንቅ ላይ እንዳለች አንተ የእግዚአብሔር መልአክ ሆይ ብላ ወደ ቅዱስ ሚካኤል ልመና አቀረበች። እንዲረዳት እግዚአብሔርን እንዲለምንላትና በሰላም እንድትገላገል። እንግዲህ ቅዱስ ሚካኤልም ጩኸቷን ሰምቶ ጸሎቷን ሰምቶ ቤቷ በብርሃን እንዲመላ አደረገ። ከጭንቋም ዳነችና መልኩ በጣም ያማረ ልጅ ወለደች። የእግዚአብሔር መልእክተኛ ቅዱስ ሚካኤልም ከሰማይ ወርዶ ያንን ሕፃን ባረከውና ቸርነት ርኅራኄ የሌለውን የዚህን ባለጸጋ ገንዘብና ሀብት እርሻውንም ሁሉ ይህ ሕፃን እንዲወርስ እግዚአብሔር አዟል አለ። ያን ጊዜ ያ ክፉ የሆነ ባለጸጋ ጎረቤታቸው በሴትዮዋ ቤት መስኮት አጠገብ ሆኖ ሁኔታውን ሁሉ ይመለከት ነበርና ይህን ነገር በሰማ ጊዜ ልቡ በታላቅ ሐዘን ተነካ። ሕፃኑንም የሚገድልበትን ምክንያት ይፈልግ ጀመር። ነገር ግን እግዚአብሔር በቅዱስ ሚካኤል ጸሎት ብላቴናውን ከክፉ ነገር ሁሉ ይጠብቀው ነበር። ብላቴናውም 10 ዓመት በሆነው ጊዜ እናቱ በጣም ችግር ጸናባት። በዚህን ጊዜ እምነት የጎደለው ያ ባለጸጋ አንቺ ችግረኛ ስለሆንሽ ይላከኝ ያገለግለኝ ዘንድ ልጅሽን ስጭኝና ምግቡንና ልብሱን ምንም ሳላጎድል ተንከባከቤ አኖረዋለሁ፣ ላንቺም 20 ወቄት ወርቅ እሰጥሻለሁ አላት። ይህንንም ባላት ጊዜ ስለ ችግሯ በጣም በመደሰት ልጇን ሰጠችውና 20ውን ወቄት ወርቅ ተቀበለች። ብላቴናውንም በወሰደ ጊዜ እንግዲህ ሐሳቤ ሁሉ ዛሬ ተፈጸመልኝ እያለ በጣም ደስታ ተሰማው። ከዚህ በኋላ በልጁ ቁመት ልክ ሳጥን አሰርቶ ሕፃኑን በሳጥን ውስጥ አግብቶ በላዩ ላይ ቆለፈበትና ሳጥኑን ወስዶ ከባህር ጨመረው። እንዲሁም የሳጥኑን ቁልፍ መክፈቻ አብሮ ወደ ባህሩ ወረወረው። ነገር ግን በእግዚአብሔር ፈቃድ ያ ሳጥን ሳይሰጥም በባህሩ ላይ እየተንሳፈፈ ከዚያች ሀገር ርቃ ወደምትገኝ የባህር ወደብ ደረሰ። በባህራው አካባቢ በጎቹን አሰማርቶ የሚጠብቅ አንድ ሰው ነበርና ያን ሳጥን ባየው ጊዜ ከባህሩ አወጣና ወደ ቤቱ ወሰደው። በቤቱም በደረሰ ጊዜ ይህን ሳጥን በምን ከፍተዋለሁ እያለ ሲያወጣ ሲያወርድ ተመልሶ ወደ ባህሩ ይሄድ ዘንድ እግዚአብሔር አሳሰበው። በሄደም ጊዜ አንድ አሳ የሚያጠምድ ሰው አገኘ። ያ በግ ጠባቂም አሳ አጥማጁን በእኔ ስም መረብህን ወደ ባህር ጣልና የተሰገረው አሳ ለእኔ ይሆናል፣ ዋጋውን ግን እከፍልሃለሁ አለው። አሳ አስጋሪውም እንደተነጋገሩት መረብን ከባህር ቢጥል
መረብ ውስጥ ታላቅ አሳ ተያዘና ለሰውየው ሰጥቶት ዋጋውን ተቀበለ። እሱም ያን አሳ ከቤተሰቦቹ ጋር ጠብሶ ይበላ ዘንድ ወደ ቤቱ ሄደና የአሳውን ሆድ ቢሰነጥቀው የዚያን የሳጥን ቁልፍ መክፈቻ አገኘ። በዚያን ጊዜ ይህ መክፈቻ የዚህ ሳጥን ቁልፍ መክፈቻ መሆን አለበት ሲል አሰበና ቁልፉን ለመክፈት ቢሞክር ተከፈተ። በዚህም እየተደነቀ ሳለ ሳጥኑን ቢከፍተው ያ ክፉ ባለጸጋ ሊገድለው ያሰበውን ሕፃን በሳጥን ውስጥ አገኘው። ባየውም ጊዜ እጅግ ተደስቶ በባህር ውስጥ ስላገኘው ስሙን ባሂራን ብሎ ሰየመውና እንደ ልጁ አድርጎ ይንከባከበው ዘንድ ወሰነ። ከባሂራን ሀገር የበግ ጠባቂው አገር የ10 ቀን ጎዳና የሚያስኬድ ርቀት ነበረው እና ከብዙ ዓመት በኋላ ያ ክፉ ባለጸጋ ሰው ለንግድ ከሀገሩ ወጣ። በጉዞም ላይ ሳለ ፀሐይ ስትገባ ከዚያ የበግ ጠባቂው ቤት ዘንድ ደረሰ። በግ ጠባቂውንም ወንድሜ ሆይ በአንተ ዘንድ የማድርበት ቢኖር ታሳድረኝ ዘንድ እለምንሃለሁ፣ ኪራዩንም እከፍልሃለሁ ብሎ ጠየቀውና ያ የበግ ጠባቂ ወደ ቤቱ አስገባው። ባለጸጋውም ገብቶ ጥቂት ካረፈ በኋላ በግ ጠባቂው ያን ብላቴና ባሂራን ብሎ ሲጠራው በሰማ ጊዜ ልጅህ ነውን ብሎ ጠየቀው። በግ ጠባቂውም አዎን፣ ይህ አሁን ጎልማሳ ሆኖ የምታየው ወጣት ገና ሕፃን ሆኖ ሳለ በሳጥን ተከቶ ከባህር ውስጥ ተጥሎ አግኝቼው ወስጄ አሳድጌዋለሁና ልጄ ነው አለ። ባለጸጋውም ይህንን ነገር በሰማ ጊዜ ፈጽሞ ደነገጠ። ይገድለውም ዘንድ ፈልጎ በባህር ውስጥ የጣለው ሕፃን መሆኑንም አወቀ። በበነጋውም መንገዱን ለመሄድ ሲዘጋጅ ልዩ ልዩ ምክንያት በመፍጠር በግ ጠባቂውን ወንድሜ ሆይ አንድ የማስቸግር ጉዳይ አለኝ፣ ይኸውም በቤቴ የረሳሁት ነገር ስላለ ወደ ሀገሬ ሄዶ መልእክት ያደርስልኝ ዘንድ ይህን ብላቴና እንድትሰጠኝ ነው። የድካሙንም ዋጋ 20 ወቄት ወርቅ እከፍልሃለሁ አለ። ያም በግ ጠባቂ ስለ ወርቁ ስጦታ ደስ በመሰኘት ያን ጎልማሳ ጠርቶ ልጄ ባሂራን ሆይ ይህ ክቡር ሰው ለስራ ጉዳይ ወደ ቤቱ ሊልክህ ይፈልጋልና መልእክቱን አድርስለት፣ እግዚአብሔር በሰላም ያግባ ሲል ጠየቀው። ልጁም እሺ መልካም ነው አባቴ ሆይ ያዘዝከኝን ሁሉ ለመፈጸም ዝግጁ ነኝ አለው። ከዚህም በኋላ ያ ባለጸጋ ይችን የመልእክት ደብዳቤ ይዞ ወደ አንተ የመጣውን ስሙ ባሂራን የተባለውን መልእክቷ በደረሰች ጊዜ ፈጥነህ ግደለው፣ ገድለህም ሬሳውን ከጉድጓድ ጣለው። እኔ በሰላም ተመልሼ እስክመጣ ድረስ ማንም ማን ይህን ምስጢር አይወቅ የሚል ጽሑፍ ለሹሙ ጽፎ አዘጋጀ። እንዲሁም በሹሙና በሱ መካከል የሚተዋወቁበትን ማህተም በደብዳቤው ላይ አትሞ ለባሂራን ሰጠው። ለመንገዱም የሚሆነው ስንቅ ሰጥቶ ላከው። እሱም መልእክቱን ለማድረስ በሚጓዝበት ጊዜ ከቦታው ለመድረስ የአንዲት ቀን መንገድ ሲቀረው እነሆ ክቡር የሚሆን የመላእክት አለቃ ቅዱስ ሚካኤል በንጉሥ ጭፍራ አምሳል በፈረስ ተቀምጦ ወደሱ ደረሰና ወዴት እንደሚሄድ ጠየቀው። ባሂራንም ከአንድ ባለጸጋ ሰው የተጻፈ ደብዳቤ ይዤ እሱን ለማድረስ ወደ እሱ ሀገር እሄዳለሁ አለው። ንዑድ ክቡር የሚሆን ቅዱስ ሚካኤልም እስኪ የመልእክቱን ደብዳቤ ያሳየኝ ባለው ጊዜ ከግርማው የተነሳ ፈርቶ ሰጠው። መልአኩም ደብዳቤው ላይ የተጻፈውን መልእክተ ሞት ደምስሶ ከኔ ከባለጸጋ የተጻፈ ይህን መልእክት ይዞ ለመጣ ሰው ልጄን አጋቡት፣ በዱር የተሰማራውን ከብቴን፣ በቤት ያለውን ሀብቴን፣ በጠቅላላው የሚንቀሳቀስና የማይንቀሳቀስ ንብረቴን በሙሉ አውርሼዋለሁና እኔ እስክመጣ ድረስ አትጠብቁ። በሄድኩበት ሀገር የምቆይበት ጉዳይ አለኝና በቤቴና በንብረቴ ላይ ሙሉ ስልጣን ሰጥቼዋለሁና የወደደውን ያደርግ ዘንድ አትከልክሉት። ስለዚህም በእኔና በአንተ መካከል የምንተዋወቅበትን ምልክት አድርጌበታለሁ የሚል ጽሑፍ ጽፎ ሰጠውና እንግዲህ ወደ ባለጸጋው ቤት ሂድና ይህን መልእክት አድርስ። ነገሩ እንዳይገለጽብህ ከኔ ጋራ መገናኘታችንንና የመልእክቱን ጽሑፍ እንደለወጥኩልህ ለማንም አትንገር ሲል አስጠነቀቀው። ባሂራንም እሺ ጌታዬ እንዳዘዝክኝ አደርጋለሁ ብሎ ጉዞውን ቀጠለ። የዚያን የባለጸጋ ቤት እየጠየቀ ከደረሰበት በኋላ ደብዳቤውን ለሹሙ ሰጠው። ያም ሹም ደብዳቤውን ተቀብሎ ሲያነብ የታተመበት ማህተም እውነተኛ መሆኑን ካረጋገጠ በኋላ እግዚአብሔር እንዳዘዘው በቤተ ክርስቲያን ደንብ የባለጸጋውን ልጅ በተክሊል አጋባው። የሰርጉንም በዓል እስከ 40 ቀን ድረስ በታላቅ ደስታ አከበሩ። ከሰርጉም በዓል ፍጻሜ በኋላ ያ ባለጸጋ ሰው ከሄደበት ሀገሩ ወደ ሀገሩ ተመልሶ ገባና በቤቱ አካባቢ ሲደርስ የደስታና የዘፈን ድምፅ ስለሰማ ይህ የምሰማው ድምፅ ምንድን ነው ሲል ጠየቀ። ሰዎቹም
ባሂራን የተባለ ጎበዝ ካንተ ዘንድ ልጄ እንዳሩለት የሚል ትእዛዝ አምጥቶ ልጅህን አግብቶ በሰርጉ ምክንያት ይዘፍናሉ፣ ይደሰታሉ። እነሆ እየበሉና እየጠጡ በቀንና በሌሊት እየዘፈኑ ሲደሰቱ 40 ቀን ሆኗቸዋል። በመልእክትም እንዳዘዝከው ገንዘብህን፣ የወንድና የሴት ባሮችህን፣ በጠቅላላው የሚንቀሳቀስና የማይንቀሳቀስ ንብረትን ሁሉ በሙሉ አስረክበውታል አሉት። ያም ባለጸጋ ይህን ቃል በሰማ ጊዜ ከድንጋጤው የተነሳ በታላቅ ቃል በመጮህ ከመሬት ላይ ተከስክሶ ሞተና ነፍሱን አጋንንት ተረክበው ወደ ሲኦል አወረዷት። ከዚህ በኋላ ባሂራን የተባለ ያጎልማሳ የቅዱስ ሚካኤልን በዓል በየወሩ እያከበረ ዝክሩን እያዘከረ ይኖር ጀመረ። በዚህን ጊዜ በጉዞ ላይ ሳለ ተገልጾለት የሞቱን መልእክት ወደ ሕይወት የለወጠለት ቅዱስ ሚካኤል እንደሆነም አወቀ፣ ተረዳ። እንግዲህ ንዑድ ክቡር የሚሆን የመላእክት ሁሉ አለቃ ቅዱስ ሚካኤል ያደረገው ታምር ሊቆጥሩት የማይቻል ብዙ ስለሆነ በእኛም ላይ በየዕለቱ በጠባቂነቱ በተራዳኢነቱ ያገለግለናል። የሞት ደብዳቤ የቀየረ የኔና የናንተን የሞት ታሪክ የሞት ደብዳቤ እንዲቀይር መልካምና ቅዱስ ፈቃዱ ይሁንልን። ሀገራችንን ሕዝባችንን እንዲጠብቅልን ቅዱስ ሚካኤል በምልጃው ከክፉ ነገር ሁሉ እንዲሰውረን አማላጅነቱ እንዳይለየን መልካምና ቅዱስ ፈቃዱ ይሁንልን። ስለነበረን ጊዜ ሁሉ የአምላካችን እግዚአብሔር ስም የተመሰገነ ይሁን። ያስተማረን በነገር ሁሉ የረዳን ቅዱስ እግዚአብሔር ስሙ ይክበር ይመስገን። ወስብሐት ለእግዚአብሔር። አነሳስቶ ላስጀመረን አስጀምሮ ላስጨረሰን ለልዑል እግዚአብሔር ክብር ምስጋና ይገባል ለዘላለሙ አሜን።